ዛሬም እንደተለመደው በቃ አሪፍ ፈታ የሚያደርጉ አሪፍ ቪዲዮዎችን ይዤላችሁ ወደ እናንተ ቀርብ ያለው አብረን እያየን ፈታ እንላለን። ከዛ በፊት ግን የጆርዲ ቲቪ ነው። ላይክ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጋችሁ በኋላ ወደ መጀመሪያው ቪዲዮ እንሄዳለን። እዚህ የሆነ ነገር ልነግርሽ ብዬ እኮ አይ ማለት ነው ምናምን ተመስተሻለ። ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ። ወይኔ ከዚህ በላይ ምን ግርጣት አለ? ከአንድ ብር ጋር ኩኩሉ ስትጫወት አኩኩሉ ነጋ አራቂ ያታይለ አሁን ሁለተኛ ሶስተኛ ምን አይነት በጣም አሪፍ ነው እኮ በቃ መጨረሻቸው እናጓጉኝ። በቃ ምን ላደርግ ይሆን ብዬ ወይኔ ገጣማ ሽርሙጣ አገባቡ ትክክል ነው። የገረድ ቡቲ አገባቡ ትክክል ነው። አሁን ይሄ መጀመሪያ በዝራሽ ላለው ሸሸግ ተበቅ ብታረጊ አሪፍ ነው ብዬ አስባለሁ። እንዲህ ከህዝቡ ደብቃለሁ ብሎ እኮ ያለ ያለው በቃ እንዴት እንዳደረገው አያችኋ? ወይኔ አትመኑ ለማለት ነው። አትመኑ ለሲንግል ጀለስ ላክላችሁ ዋናው ቋ ማለት ነው። አባቴ ኢትዮጵያኑ ማለት አይደለም፣ ድምፁ ነው የሚፈልገው። እነሱ ሚስቶቻቸውን አቅፈው ቋ አድርገዋል። አንተ ደግሞ የውሃ ፕላስቲክን ይዘህ ቋ አድርጋችሁ ችግር የለም። ዋናው ድምፁ ነው እንዳይገባ። ጌስ እንዴት ናችሁ? ባሎቻችሁ በየሶፋው ቃማ እያዝረከረኩ አማራችሁ እኔ የሰራልኝ መንገድ ላሳያችሁ። እሺ ቤቢ ና ተረጋግ ፍቅር ብሎ እንዳያለኝ ማንሳት ምን በጣም ይከብዳል። ሶፋው ተምሳም ቅድም ጀምሮ በጣም ይከብዳል ለማንሳት ማስካንስ እንዲቀላ ጃኬት ቀላል ነው ለማንሳት ማለት ነው። ጃኬት እስክብክብ ያለው ማለት ነው። ምትደናለች እርግዝና ይሆን እንዴ? ምናልባት እንደዚህ የለወጣት ያለው ነገር ነው። አስተያየቱ በጣም አሪፍ ዘዴ ነው። ሚስቶች ተጠቀሙበት። እንደሚሰራ ተስፋ አደርጋለሁ። ፎዚ ደናደሪ እኔ ምን አርግ ፎዚ ቆይ አፍቅረኛት እንዴ? ከግድም ጀምሮ ናሆም እየልተኛ ነው ደናደርልኝ ትኛለሽ። እሺ በቃ ደናደሪ እኔ እናት ጨነቆስ ሰው ሲገባ ደግሞ አዲስ የገባችሁ ሰዎች ናሆም የኔ ብቻ ነው ትያለሽ። ዝም አልኩ። ኦሮፖሎ ወንድ ልጅ ተገናኝቶ አያት አይደል? ምን አይነት ጨዋ ቤተሰብ ቢያሳድጋት ነው ኮገቧ ገንባስ እያለች እኮ ነው ሰላም ያለች። ቃ እንግዲህ ከተላ አረና በእናቴ እየተሰለመች ነው ያማል። ምንድን ነው ታዲያ ቅርጣት ማለት? ምንድን ነው ቅርጣት ብዛቱ? የቅርጣት ስብስብ ነው እንዴ ዛሬ? እኔ ነበር ወይ
በነገራችን ላይ ላይክ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። ዝናበት አያላችሁ እንደሆነ ምንም ጥርጥር የለኝም። አብራችን ቆዩ። በድጋሚ ሲናንብበው የሀብታም ልጅ የሆነው ጀለስ ቤት ውስጥ ማዘር በሶ ጭብጣ ስታመጣለት ዲያሪ አውጥቶ ድሆች ትምህርት ቤት ውስጥ ቁጭ ብሎ የሚያንቀላፋ የለም። ተማሪ የሆነው ትምህርት ቤት ውስጥ ቁጭ ብሎ ነው የሚያንቀላፋ። ሙሉ ቀን ትማራላችሁ። ግፈኞች ናቸው እኮ በኢትዮጵያ ትምህርት ላይ በኢትዮጵያ ኑሮ ላይ ግፍ የሰራ የቀን ተማሪ ብቻ ነው። የቀን ተማሪዎች ግፈኞች ናቸው። አገሪቷ ላይ በደል ሰርቷል። ለምን ብለህ ብትለኝ የሀገሪቷ ኢኮኖሚ እንዳያድግ ያደረጉት የቀን ትምህርት የተማሩት ምን አደረግን? ቀን ተማሩ ብላችሁን እኮ ነው ያስተማሩት። ሁለቱም ናቸው ተጠያቂነት መውሰድ አለባቸው። አሁን ሰዎች ያልተረዱት ቅዠትና ህልምና ቅዠት ልዩነት አለው። ቅዠት ህልም የሚባል የምታየው እስከ 9 ሰዓት ነው። ህልም ይህን የምታየው ከ10 ሰዓት ጀምረ ወደ ንጋት የምታየው እሱ ህልም ሳይሆን ቅዠት ነው። እየቃዣክ ነው ማለት ቅናተኛ ነህ ማለት ነው። ጠዋት ነው እኮ ስለነሳ በጣም ተዶን ቲክቶከር ነኝ። አያትን በጣም ወዳታለሁ። በጣም ነው መወዳት ከሚል በላይ መሐበነ ሰው ናት። በጣም ወዳታለሁ። ብታገኛት በጣም ደስ ይላል። በጣም እንጂ ደስ ይለኛል። በጣም ከሚል በላይ ሰጥተኝ። እሺ እንደዛ ከሆነ ሁለት አማራጮች ይሰጣል። አሁን ሂጂ በርገር ከምጋብዝህና እሷን ከማገናኝህ ከሁለቱ አንዱ ምረጥ። በርገሩን ጋብዘኛ እኮ ጋብዛል። ስልኬን አስተላልጭ ግብዳው ወይኔ ራሱ አልቀረም እኮ አንተ ወይኔ ማይሰራ ስልክ ነው። ሰበረው እኮ ስልኩን። ማይ እንደዛ አትሉት እንዴ? አይሳቅም። ሰይጣን በብዙ ችግር እየፈተነ አለበገር ስትለው አጭር ሴት ይልከታል። እሺ ተጣር ችግር የለውም። እሱ በጣም ረጅም ነው። ወይኔ አረማዘር ግን ይባላል። እኔ ያሳመረኝ ብሩ ሳይሆን ቴጃ እውነቱን ነው። በጣም ነው ማዘን ያለበት። እሱ አይደለም። ኧረ ብሩ ነው። ይሄኔ ብልጻፊ እኮ የና እኮ ነው የሚለው የኔ አንድ ያልኩሽ ይኸው በጣም ብልጻፊ መጻፍ ምንድነው? በጣም አንድ ያልኩሽ እኔ። እሺ እህቴ ብልጻፊ እህታ ማን ነው ያስተምራችሁ? እንግሊዝኛ ጠይቀኝ። አማርኛው ሳጪ እንግሊዝኛ አብዛኛው ቴክስት ላይ አላችሁ። እኔ ትናንትና ብዬ አልናገርም። ቴክስት ላይ ግን ስትጽፉ እንደዚህ ምትጽፋላችሁ አላችሁ። ደህና ነሽ ለማለት ደህና ነሽ ሺ ነው ስ አይደለም።
ያ ማለት ነው እንደዚህ ጣፍቻለች ብዙ ነገር አለ ወይ አረ ብዙ ነገር አለ ስንቱን ነው የምንናገረው ከየት ዋጣለች እሺ ለቀጣዩ ከየት ዋጣለች ይሄ ምንድነው ክናይ ከየት ዋጣለች እንዳታዳምጥም እንዴ ምን አይነት ሆነች ከምግብ በፊት ነው በኋላ ስማ ምንድነው የኔት ምን እንታዘዝ ቆንጅና ሲለካ በብር ነው ለካ ኦኬ ብር እኔ ከየት ነው የምታመሳሰሉት ግን እንዴት ነው ድምፁ የሚመጣላችሁ ፐርፌክት አንድ አይነት ድምፅ ዘይቶሽ ምን ደንገት ልትል ትችላለህ አልደነገጥኩም ለምሳሌ መደንገጥ በዘራችን ሁሉ ላይ የለም ሰማሽኛ አንቺ ግን ስራ ፈተንሽ እኔ እዚህ ቀኑ ሙሉ ቁጭ ላይ እየጠበከ ነበር አስደንግጥሻለሁ እባክሽ አልደነገጠም ጆርዲ ምን አይነት ወንድ እንድታገኝ ነው የምትመኝ ባልሽ ምን አይነት እንዲሆን ነው የምትፈልግ ሞክሴ ካንተ የተሻለ አስተሳሰብ ያለው ምን ይባላል አሁን ተናገጨ ከተተተተተ ያረጋግጥ ምን ታመጣ ምንም በዙሪያ ያለው ሰው ራሱ ተባብራችሁ ነገር ብታደርጉ ምንም የሚመጣ ነገር የለም ወይኔ የሞራል ውድቀት እኮ ነው ወይኔ አምላኬ አስባችሁታል ግን እናንተ አስባችሁታል የምር ወይኔ በጣም እኮ ነው የሚጨንቀው ይሄኔ እኮ በቃ የሆነ የሚገርም ጥያቄ ወይ ደግሞ ከእናንተ ኳሊቲ ውስጥ የሆነ ነገር ተናግራ ምናምን ስምጥብስቃ አላውቅም ከዛ ትላለች ብላችሁ ስትጠብቁ ይሄ መልስ አስቡት ጌታ ይሰውረን አሜን በሉ አሜን አላችሁ ጎሽ የወደፊት ሚስቴ አፈርቢና ሁሉ ያንቺ ነው የሚደፈው ከማንም ቺስታና መናጤ ጋር እየተላላልሽ ነው የትሙኝት አያገባኝም ግን አብሮሽ ካልሽ ሰው ጋር ራስሽን ጠብቂ በኋላ የተነካካ አልፈልግም ምን ይባላል አድርሷ ተራዛ ሁሉ ያንቺ ነው ይሄ አይ አሪፍ አክት ነው አሪፍ እንዴ ምንድን ነው ታንኪነሽ የርገጤ ቤት አለ አረ ያስተለለ የርገጤ ምን ይፈልጋል እርገጤያቸው ዘጉን ገበለው ሸፋፋ ይጫማ ነገር ነው አንተ አትከታላት ነው አረ ባሏ ነው አንቺ ሚስት ኮሽ ቤቱን አታቂ ወይስ ሽማል ማጠናገር ነበር ሲጀመር እርገጤ አልተመለጠም ሲጀመር ገንዘብ ደስታን አይገዛም ይላሉ ምን ትላለህ ድህነት ምን ይገዛል ገንዘብ ነው እንጂ የሚገዛው እውነቱን እኮ ነው ገንዘብ ደስታን አይገዛም ድህነት ነው ደስታን የሚገዛው እውነቱን ነው ገንዘብ ደስታን ይገዛል ለገንዘብ መገዛት ሳይሆን ገንዘብ ደስታን ይገዛል ቀበሌ ስጋ አይዋጥም እንዴ አይዋጥም ማለት ማውጣት አይቻልም ምንድነው ማስቲካ ነው እንዴ ያበሉሽ አባ መንገድ ላይ አልዋጠው ቤቱ ሲገባ አልዋጠው ምንድነው ነገሩ ኦሆ ምንድነው ስጋ ነው ጅማት ነው
እነዚህ ቀበሌዎች ምንድነው በምግቡም ሰውን ትበድላላችሁ፣ ስንመጣ ሙሌ ስብሰባ ትላላችሁ። ምንድነው ነገሩ? አረ በሆነ ነገር ካሱና ከዚህ ፍሬ ማንም እንዳይበላ ተብሎ ተከልክሏል ማለት ነው። አዳምና ሔዋን ወዳሞች እንደዚህ በልታችሁ ሆኛል ችግር ውስጥ የቀጥታችሁ ከአንድ ፍሬ እኮ ነው አንድ የተከለከላችሁት። እሱን ታችሁ ከዛ ብትበሉ ምን አለ? እኛም እዚህ ሁሉ ፈተና ውስጥ እኮ እንገባ ነበረ። እኔ ምንም የማውቀው ነገር የለም ከደም ንጹህ ነኝ። ጋዴም ከብት ህንቡጥ ህንጭጭ ነው አንተ ቅርሻታም ምን ትቀነዛዝርብኛለህ? ላይ ቅዝራም አረ ወገን ያገር ሽማግሌ ያጣን ነው። ሁሉም ኮሜዲያ ተጠቃሚ ሆነ። ሁሉም ካሜራ ወደዚህ ደቅ ነው። በቃ አርሽ ማን ይከረ ምንድነው ነገሩ? ምንድነው የመቤት ያለሽ ምን ሆኖ ነው? ምን ሆና ነው? ምን ሆኖ ነው? ቆፍጠን ያለ ሰው ጠፋ። ኦ ማይ ጋድ! ዛሬ ከሴት ጋር ስሳሳም ዱዳዋ ጎረቤት አይታኝ ለማንም እንዳትናገር እጇን ሰብረች። ወይኔ! አይስቀም። ምንድን ነው ያስጠጣል? አንድ አይደለም 2-3 ፔፕሲ ያስደግማል። በእጇ እንዳታወራ እጇን። ወይኔ እኛ ገጣ እኔ በጣም ጥሩ ባል ነኝ። በጣም ታማኝ ክርስቶስን ነው። ሰራተኛ ከጠፋ ቤት ወለውላለሁ። ወደ እርግዝና ላይ ተንበርክኬ እግር አጥባለሁ። ወደ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይ ነው ግብዳ እዴ እማግጥዬ ራሱ ማለት ራሱ ግድ ነው። ለ10 ሚሊዮን ብር ብለህ ይሄንን ልጅ በጥፊ ታጮለዋል። ወይኔ ያጋጫሉ። 10 ሚሊዮን እኮ ነው። አንበሳ አንዴ ብቻ ማጋጨት ነው። ወይኔ ሳቴላ ተጥፊ ነው አጣ እማደርገው ባሳየው ኮዴ ሲያማርጠው አንዴ ጥፊ ሲሆን ስንት ቤት እንደሰጠው ማለት ነው። ትዝታ ዞር በይ ወደ ሜዳ ሂጂነት አታሳብሪ። ወይኔ ጉድሽ ጀበና ያለቀለት ቡና ብቀርስ እንደው ይቅር። ወይኔ ጀበናዬ ወይኔ አታሹ ምን አለና ነው የሚታነሽ? ታዩ በቃ ምን አለ በምን አፍልቼ ልጠጣ ነው አሁን ይሄን ቡና? ወይኔ ድቤ ወይኔ እየተናገሩ እኮ ነው። ተሳብሪያለሽ ምን አለሽ ብትያቸው ኦሞዬ ኦ አማሻሚያ አሽፈርማው ናሻይም ታች ሆነ ያብራለሁ ላላዛን ከሚባክኝና ያብራለሁ አብራለሽ እንዴ አብራለሁ አራቶይ ፒርፒር ጋብዘኛ ፒርፒር ልጋብዝሽ አዎ ፒርፒር ጋብዘኝ ነይ እንጠራጠራ ፋፋም ጋብዘኝ ፋፋም እንዴ ትላለሽ አለለለ የሚበላ ነገር አበላሻለሁ ነይ መቻችሁ እናንተ የኢትዮጵያ ሕዝቦች እዚህ የተሰበሰብነው ጣሊያን እኛን ሀገር ልትወር ስለመጣች ኦሮሞ፣ አማራ፣ ጉራጌ ሳንል አንድ ላይ ሆነን
ተዋግተን ጠላታችን ለማሸነፍ ተስማምታችኋል? አዎ። አሁን ጠላቶቻችንን በስኮፕ እናያለን። እንተ ብዙ ናቸው እነዚህ ስኒ በዱላ ነው ቀልጥሜ ማስቀምጣቸው ሁሉ ጨርሳቸው ለኔ ምን የሚያመጡት እነዚህ ጨርስላለሁ። ገራም ግቢኒ ቀባም ቴሙ አረ አላሁ አክበር። አረ ብዛታቸው አተ እኔ እዛ ጋር ሻይ ብስኩ ብከፍ ያዋጣኝ ነበር። ይመችል ኩራኬ ጊዜ የለውም። በቃ ስራ ብቻ ነው የሚፈልገው። ይመችል ሌላው በቃ ይመች አባቴ ሲያምር አክሰንቱራ እንዳይደብራችሁ እንዳትደነግጡ ምናምን ኮሜንት በጣም እኔ አይደለሁም ሮራ ነች። ሮራ በጣም አታርገብኝ ወዳት በሪ መሲ ምን አለች ተከትላ ታይቴ ቁንጅና ረጋፊ ነው አለች። ምን ነው ቤት በጥረጋ መሰልሽ? እኔ አይደለሁም ወይኔ ታዲያ መልክሽ አትመቂ ደገሙት። ወይኔ እናንተ ግን ያበደ ነው አገር ሜካፕ እንዴት አያችሁት? ያበደ ነው የታያችሁት። በሜካፕ ሆኗል መዝጊያችን እና ሁላችሁም ሜካፕ ራሳችሁን ለመስራት ስትፈሩ እንደ ሀሳብ ነው፣ መጥፎ አይደለም። እንደ ሀሳብ ነው የምሰጣችሁ እና ከኔ ጋር ስለነበራችሁ ዘናፈታ እያላችሁ ስለነበረ በጣም እጅግ አድርጌ አመሰግናለሁ። እንደነገርኳችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።